ዱባይ መታችሁ ዱባይ ሞልን ሳታዩ ትሄዳላችሁ ብዬ አላስብም። በተለይ በጉብኝት መልክ ለምትመጡ ነገር ግን በስራ ብዛት ማየት ላልቻላችሁ ወይንም ደግሞ ወደፊት መጎብኘት ለምትፈልጉ በዚህ አጭር ቪዲዮ ላሳያችሁ። ዱባይ ሞል በአለም ላይ ካሉ ትልልቅ የገበያ ማዕከሎች አንዱ ነው። በውስጡ በጣም ብዙ መዝናኛዎች ከ1200 በላይ መደብሮች፣ የቅንጦት ምርቶች፣ ፋሽን፣ ኤሌክትሮኒክስ ከገበያው ማዕከል ውስጥ ሆኖ የሚያዩት ትልቅ የመመልከቻ ታንክ ያለው አኳሪየም፣ የኦሎምፒክ መጠን ያለው የበረዶ መንሸራተቻ፣ በገበያ ማዕከል ውስጥ ባሉ በርካታ ፎቆች ውስጥ የሚያልፍ የቤት ውስጥ ፏፏቴ፣ ሲኒማ፣ ትልቅ የምግብ አዳራሽና ሬስቶራንቶች ይገኛሉ። እናም በሞል ውስጥ መስመር ከቡርጅ ከሊፋና ከዱባይ ፏፏቴ ጋር ይገናኛል። እንግዲህ ቡርጅ ከሊፋ የዓለማችን ረጅሙ ህንጻ ነው። 828 ሜትር ነው በርዝመት። 124ኛ 125ኛ እና 148ኛ ፎቅ ላይ የከተማዋን እይታ መመልከቻ ቦታ አለ፣ ኦብዘርቬሽን ዴስክ ማለት ነው። እናም ህንጻው እንግዲህ የቅንጦት አፓርትመንቶች፣ ቢሮዎች እና አርማኒ ሆቴል ይገኙበታል። ማታ ማታ ደግሞ ከቡርጅ ከሊፋ ውጫዊ ክፍል ላይ የኤልዲ መብራት ትርኢት ብዙ ጊዜ ከሙዚቃና በአቅራቢያው ከሚገኘው የዱባይ ፏፏቴ ጋር ተቀናብሮ ይቀርባል ማለት ነው። እንግዲህ ባጭሩ ይህን ይመስላል። መታችሁ እንደምታዩት ተስፋ አድርጋለሁ። ባይ Love like an